ሰላም እንዴናችሁ? ዛሬ ከኔ ጋር የኢቲኬር ምርት የሆነውን የአልበንት የፊት ስክራፕን አጠቃቀም አንድ ላይ እናያለን ማለት ነው። ፕራክቲካሊ ያሳያችኋለሁ። መጀመሪያ ላይ 2 ማንኪያ የሚሆን ላይ አደረኩበት። 2 ማንኪያ የሚሆን ሞቅ ያለ ውሃ ተጠቅሜያለሁ ማለት ነው። ስትጠቀሙ ብረት ባልሆነ እቃ ነው መጠቀም ያለባችሁ። በፕላስቲክ ማንኪያና በፕላስቲክ ሳህን ነው ብትጠቀሙ ቆንጆ ነው። ምክንያቱም አፈር ውስጥ ያለውን አይረን ብረት የመምጠጥ ጸባይ ስላለው ማለት ነው። ዘን በምታዩት ቲክነስ አድርጋለሁ። ዘን በሼባ ሳሙና መጀመሪያ ላይ ፊቴን በደንብ አድርጌ ታጠብኩት ማለት ነው። ቪዲዮ ላይ እንደምታዩት በደንብ ማሳጅ እያደረኩኝ ነው የታጠብኩት። ዘን ተለቀለኩት ሳሙናውን በፎጣ ካደረኩት በኋላ መጀመሪያ ላይ ያዘጋጀሁትን የአልበንት ስክራፕን ፊቴ ላይ አፕላይ አደረኩት ማለት ነው። ፊታችሁ ደረቅ ለሆኑ ሰዎች ከ5 ደቂቃ እስከ 10 ደቂቃ ታቆዩታላችሁ። በተፈጥሮ ደግሞ ፊታችሁ ኦይሊ የሆናችሁ ሰዎች ደግሞ ከ10 ደቂቃ እስከ 15 ደቂቃ እላችሁ ላይ አልበንቱን ታቆዩታላችሁ ማለት ነው። የደጋገምኩኝ በደንብ አድርጌ ማሳጅ አድርጌ ነው የተቀባሁት። የኔ ፊት ደረቅ ስለሆነ 5 ደቂቃ አቆይቼ ታጠብኩት። ዘታጣባው እዛው ላይ ማሳጅ እያደረኩኝ ነበረ ስለቀለቀኝ ነበረ። ፋይናሊ አልበንቱን ተለቀለኩት ማለት ነው። በሳምንት 3 ጊዜ ነው የምጠቀመው። ፊቴ እንደምታዩት ጥርት ብሏል። አመሰግናለሁ።